ዘ ሃውስ ኦፍ ዴቪድ የዳዊት ቤት የቴሌቪዥን ተከታታይ ድራማ ሆኖ የአሜሪካ ክርስቲያን ታሪክ የያዘ ነው። በፊልም ስራ ጆን አርዊን በአማዞን ፕራይም ቪዲዮ የተፈጠረ እየተመራ እና በጋራ የተጻፈ ሲሆን ስለ ዳዊት ሕይወት የሚያወራ ብዙ ጊዜ የሚቆይ ተከታታይ ድራማ ነው። በዋናነት ታሪኩ የሚያጠነጥነው በእስራኤል በ1000 ክርስቶስ ልደት በፊት ያለውን ነው። ተከታታይ ዝግጅቱ የዳዊት መነሳት ያሳያል። ከአይነት እስከ ጎልያድ ጦርነት ድረስ ያደረገውን ጉዞና መጨረሻ ዳዊት ቤት የሳኦል ቤት መተካት ንግስናውን አሳይቷል። ማይክል እስካንደር እንደ ዳዊት፣ ከአሊ ሱሌማን፣ ስቲፋኖስ ላንግ፣ አይልት ዙሬር፣ አንዲ ሉዊስ፣ ኢታን ካይ፣ ማርቲን ፎርድ ከሌሎች በርካታ ጋር ሆነው ተጫውተውታል። አይቢዲኤም ሬቲንጉ 7 ሲሆን ተከታታይ የተዘጋጀው ዘ ወል ፕሮጀክት በአርዊን ኬኒ ማርማን ሎንግስተን በሚመራው ስቱዲዮ ከአማዞን ኤምጂኤም ስቱዲዮ ጋር መተባበር ሲሆን በዓለም አቀፍ ደረጃ በዓለም ተሰራጭቷል። ድራማው ለሃይማኖት ብቻ ሳይሆን ለብዙ ታዳሚዎች የተዘጋጀ መሆኑ ፈጣሪዎች አጽንኦት ሰጥተውታል። የ4 ወራት የካስት ፍላጋን ተከትሎ ሚካኤል እስካንደር ዳዊት እና ማርቲ ፎርድ እንደ ጎልያድ ለማሳየት ተመረጠ። ቀረጻ የተካሄደው በ2025 ግሪክ ውስጥ ነው። ተከታታዩ በፌብሩዋሪ 27 2025 የመጀመሪያው 3 ክፍሎች በአማዞን ፕራይም ቪዲዮ ተለቀቀ። በመቀጠል ሳምንታዊ ክፍሎቹ እስከ አፕሪል 3 2025 ድረስ ለምርጥ ሴቶች እና ለአይሁድ ወጎችና ለመጽሐፍ ቅዱሳዊ ታሪክ ታማኝነት ምስጋና አግኝተዋል። ዘ ሃውስ ኦፍ ዴቪድ